አዲስን ተረዳኝ። እዛ ሴት ከምትከታተል ትምህርትን ተከታተል ብዬ ነበር። ላሽ ቲቸር ጭቆ ናቸው። ላሽ ብላ እንዲ አንተ ልክ ነህ። ቲቸር ልክ ነህ እንጂ ስድ ኧረ አይበላም ቲቸር አይበላም። ምን ሊበላ ኑሯል ደግሞ? አፈር ያብላባህና ሱሪህ ላይ አልቆ። ኧረ ቲቸር ይግቡ። ደግሞ ምን ፈለክ? ውጣ። ና ግቢ ግቢ። አረፍ በይ እዚህ ጋር። እሺ ምን ነበር? ቲቸሪ ውጤት ተበላሽቶበት ነበር። እሱ ሁሉም ነገር የተበላሸ ነው። አዎ በእርግጥ እሱም ግሬዱም ትንሽ ተበላሽቶ ደግሞ በጣም ተጫዋች ነሽ አንቺ። ጥሩ ስነ ምግባርና ስነ ዜጋ ማን ነው? ስነ ምግባር ያለሽ ልጅ ነሽ። ስነ ምግባር ያለሽ ልጅ ነሽ እና ምን ፈልጎ ነው? አንቺ ንገሪኝ። አንቺ ምን ሆነሽ? እኔ የእሱ ፍቅረኛ ማለቴ ፍቅር እባላለሁ እኔና የእሱ ደግሞ ዘመዱ ነኝ። ዘመዱ ነሽ? በጣም ጥሩ። ዘመድ ጥሩ ነው እንግዲህ። ያ አካውንቲንግ ስንት ነበር ያመጣው? ኤፍ ነው። እሺ እሺ፣ ችግር የለውም። እሺ ማት ስንት ነበር ያመጣው? እሱም ኤፍ ነው። እሱም ኤፍ ነው። እንደው በዛ ግን ችግር የለውም። ችግር የለውም። ችግር የለውም። እንግሊዝኛ ስንት ነበር ያመጣው? ፈልቷል ቲቸር። አፈልተሃላ? አዎ ትንሽ ትንሽ ነው። ችግር የለውም። በቃ ችግር የለውም። ይስተካከላል፣ ይስተካከላል። ችግር የለውም። በቃ አሁን ያሉትን ነገሮች ከአንቺ ጋር በመወያየት መፍታት እንችላለን። ምንም ችግር የለውም። ደስ ይለኛል። አንተ ውጣ። ከግቢ ከምትወጣ ከዚህ ክላስ ብትወጣ ይሻላል። እሺ እንዴት ነው አንቺ ቆንጆዬ ልጅ? አንቺ በጣም 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 ወርቅ ልጅ፣ ጸባያማ ልጅ ነሽ። በዛ ላይ ደግሞ ቆንጅዬ። አሁን አንቺና እኔ ያሉትን ነገሮች በመወያየት በመመካከል በመወያየት የምንፈታቸው ይሆናሉ። እሺ አንቺ ምንም የሚያስጨንቅሽ ነገር የለም። በቃ በቃ ዘና በይልኝ። እሺ እኔ ቆንጆ ክላስ ውጭ ውጡ። ዘመዳሞች ናችኋል። ጭራሽ ተሳሳማችሁልኝ። እንዲህ ነችና ውጡ ከግንድ ያዛምዳችሁና
አደሊክስ አንቺ ምን አለ እንደው ድምጡን ትንሽ ቀነስ ብታረግልኝ ባነብበት። ኧረ በእናትህ አንተ ተው። ምንድን ነው ዝናናበት? ምንድን ነው እንደዚህ? እያነበብኩ አይደለም። የባሰው መጣ። ድምፁን ጨምሪበት። አንቺ እኮ በቃ ነው እኔ ስመጣ እኮ አብሽር ችግር የለም። ደልዬ አንቺ አሳ ናትሻ ይሄ ነው አሳ የምትይው? ምን አሳ ነው ያልሽው? አሳ ነገር እችን ይወዳል። ማናባህ ነው አንተ? ማናባህ ነው? እንደዛ ሊል ፈልጎ እኮ አይደለም። ደልክስ ተረጋጋ እንጂ ተረጋጋ። ምን አባቱ ለማለት ፈልጎ ነው? እንደዛ ሊል ፈልጎ እኮ አይደለም። የእውቀት አሳ ያለ አሃ ነው እንዴ? ኧረ ናትዬ ምን ይገባኝ? ናትሻ የእውቀት አሳ ለዛ ነው እዚህ እንደዳክዬ ይዋኝ የሚወሩት አባቱ ይሻለኛል። አሳ እርስስ ባየሽ ከቧለ ተስቆ ተሙቷል። ስማይ ደልዬ ለማንኛውም ተረጋጋ። ጥብስ የሆነ ወሬ ይዤልሽ መጥቻለሁ። ጥብስ የሆነ ወሬ ይዤልሽ መጥቻለሁ። ምን ታስቢያለሽ? ጥብስ? ጉድ እኮ ነው። እሺ ቸክስ ላስበላ አስቤያለሁ። እረክ ተባረክልኝ። እንኳን ደህና መጣ። ይገርምሃል ናትዬ በጣም ርቦኝ ነበረ። ይኸውልህ ነግሬሃለሁ። እንደባለፈው ግን ይሄ ሻወርኛ ነው ምናምን እንደሚባለው እንደሚዝለገለገው ምግብ አልበላም። ኧረ ላሸረ እንደዛ አይደለም። አሃ እንዴት ነው? ሻወር ማለት ነው እንዴ? እኮ እኔስ ምን አልኩኝ? ሻወርማ እኮ ነው ያልኩት። እሺ ለወደፊት ምንድነው ማሳካት የምትፈልገው ነገር ምንድነው? የምታሳካው ነገር በቃ ማሳካት የምትፈልገው ነገር ምንድነው? አሃ እንብላ መጀመሪያ። ምግብ አይደለም ሌላ ነገር ነው እንዴ የምትፈልገው ነገር? አይ እናንተ ነገር ወደፊት ማሳካት የምፈልገው። አዎ እንደዛ እኮ ነው ያልኩት። ደግ እኔማ ይኸውልህ ወደፊት ትምህርቴን ተመርቄ ሀገር ቤት ዘንዲያ ሄጄ ጤና ኬላው ተቀጥሬ ወንድሞቼን ማስተማር። አይ ከትምህርት ውጭ እንጂ ከትምህርት ውጭ ሌላ ነገር በቃ ሴት ከትምህርት ውጭ አግብተህ ምናምን። አሃ ታዲያ እንደሱ አትልም እንዴ? ዋ አንዷን የአገሬን ሸጋ አንዷን ጉብል አግብቼ ከዛ ልጆች ወልጄ ልጆችን ደግሞ ቤተሰብ ዘንዲያ ልኬ አስተምሬ። ኧረ እንደው በጣም ብዙ ነው። ኧረ ከትምህርት ውጣ ወይ ልውጣ? ኧረ ሴት ምናምን ነገር አይመችም እንዴ? ወጣ ብለህ ሴት ምናምን ነገር አይመችም? አያምርክም እንዴ? አይ ጂሊ እዋ ተገንቶ ነው ተገንቶ ነው ናቲጃ ተገንቶ ነው። በቃ ከዛ ነገር ወጣ። እስኪ እንደው አንተ የሚመች ነገር ምንድን ነው? በቃ ከሴት ልጅ ከሴቷ በቃ የሚመች የምትመች ውበቷ በቃ ምናምን ሀሴቷ ኧረ ምንድን ነው የሚመች? ንገረን እስኪ ንገረን። ሀሴቲቱ እኔማ ሀሴቲቱ የሚመቸኝ ናትዬ ይኸውልህ ጠጉሯ የለም ጠጉሯ ማለት ነው ሀይ ጀምሮ ሀይ ጀምሮ ሀይ ዘንዲያ የደረሰው መጠበቂያ። ምን የሚያስቅ ነገር ተናገር። ደግሞ ቀጥይስ እኮ ጠጉሯ ረዝም ይሆን? አዎ ከዛ ደግሞ እናትዋ ጥርሷ እንደ በቆሎ ድርድር ያለችው እንደ በቆሎ ድርድር ያለው እሷን ነው። ምን ይላል ይሄ ሰውዬ? ጥርስ እኮ ነው ያለው። እንደገና ደግሞ እንትን ተረከዟ እንደ ሎሚ ልስልስ ያለችውን እንደ ሎሚ የለሰለሰው አይስክሪም ነው እያልከኝ ነው? ምን ክሬም ይሁን በቃ ይሁን። ልክ ነሽ። ተቀመጥ እስኪ ደቅ በይ እዛ ጋር ደቅ በይ እስኪ ስማኝ። እሺ ይሁን። ፀጉሯ ምን ያደርግልሃል? ምን ፀጉር ቤት ይለ ሩክ ይህችን ይወዳል። ታያ መላጣይቱን ፈልገህ አግባ ነው የምትለኝ? ልክ እንዳንተ ጓደኛ ምን ይላል እሱ? እሺ ይሁን። እሺ ጥርሷ ደግሞ ያልከው ጥርስ ክሊኒክ የለም ምን ያደርግልሃል? ዋ ታንዳ ረጀ በሬ ወላቃይቱን የሸረፈችውን ፈልጌ ላግባ? እሺ ይሁን። እሺ ይሁን። ይሄ ደግሞ ሎሚ ተረገዙ አልከኝ። ጉሊት ገበያ አትሰራም? ዋ አሬ ጉልት ማን አባህ ነው አንተ? ጉሊት ገበያ ትሸጥ ምን ያደርግልካል? አይ እንግዲህ ናትዬ እኔ ያቺ ናት የምትመቸኝ ዲስ የምትለይ ብያለሁ አለ። ከዛ ውጭ ሌላ ነገር በቃ አይመችም? ሌላማ ምን አለ? አለ አይደል እንደዚህ። አው ያለ
ምንድነው ዋናው ምንድነው ብላቲ ይሁን ሲገምት እስኪ እንደዚህ ትከሻዋ የመኳንንት የሆነችው ሸራ አይደለም እንደዛ አይደለም ምንድነው ያ አይደለም ሌላ እስቲ ሌላ ገብ አለ አይደል በዛ እኮ እንዲህ አሪያ 10 ልጅ የምትወልደው ልንገሯ እሺ ዋጥ ኧረ አይደለም እንደዛ አይደለም አንተ ባለጌ አረነ ክርስቶስ አንተ እንዴ ይባላል አረነ ክርስቶስ አገኘሽኛ ቂዮት እኮ ነው የሚለው መቼስ እሱማ ዓለም ነው ዘንጂ ደልክስዬ የሔዋንን ግን እኛ ክላስ ያለችውን አይተውታል ሔዋን ማናት ሔዋን የቤቲ ጓደኛ ጓደኛ ነው ጉደኛ ተው ጓደኛ አልተው እሺ ችግር የለውም እኔ ያሳያለሁ እሺ በቃ እኔ ያሳያለሁ ምንም ማድረግ አይጠበቅብህም ከኔ ጋር ያለውን ነገር መጨረስ ብቻ ነው የሔዋንን አዎ መቀመጫው ነው አረ እሺ አምልጦሻል አመለጠሽ ወይ ጉድ አመለጣ አላልኩም እንዴ ናት እያይቸው ልምጣ ቀስ ብለና እኔ ያሳያለሁ የት አለ እኔ ያሳያለሁ ወይ እኔ ያሳያለሁ ረጋ አመለጠሽ እኮ ነው የሚለኝ ያሳያለሁ እስኪ አረ አታ እዝዋ አታ አይሾር ልክሳ እኔ እናት እስቲ ቆይ እናትዬ ስተኝ እንጂ ደያው እንጂ ሪያቦ ያለ አታ ምድብ አይደል የሚያክለው አይሾር አይሻ በቃ እኔ እናሳያለሁ አንተ ማድረግ የሚጠበቅበት ነገር ነው ታደርጋለህ ላይው ታየዋለህ ደስ ሲል ታየዋለህ በቃ ይሄን ታየዋለህ ኧረ እንደው ታዲያ እሱ አይደለም ይኸው እንጂ ሳታስፋትት ነው የምታያት ከእንቅልፏ ሳትባንን አይደለም ከእንቅልፏ ሳትባንን አይደለም እንዴት ነው ቀስ ብለህ በቃ ልክ ስትመጣ ቀስ ብለህ ነው የምታየው ቀስ ብዬ ቀስ ብለሽ ነው ኧረ ገሽ ምንድን ነው የምትሉኝ ሄደ እንጂ አይደለም የኔን ጓደኛ ታውቃት ቤቲን አወቃት በቃ ልክ እሷ ስትመጣ እሺ በቃ እሷ ጋር ክሎዝ ፍሬንድ ስለሆኑ ልክ ስትመጣ እሷ ታያታለህ ማለት ነው ቤቲ ጋር አንተ ጋር ስትመጣ እሺ አያታለሁ ጭልጨኛ እንድትሆን አይደለም ፈለኩ በቃ ታያታለህ ታገኛታለህ ትግባባላችሁ እረቅ አንድዬ ናትዬ ወረድልኝ እሺ የስነ ልቦና አንዱ ግን በአንድ ነገር እንስማማ በምን በቃ ፋይናል አለብኝ አይደል አሁን ፊታችን ነገ ከነገ ወዲያ አለብን አይደል በቃ እሱን ታሰራኛለህ ሌላውና እኔ ልሰርቂ ችግር የለውም እኔንም እሱንም ታሰረናለህ በዚህ ምን ስማማ ከሆነ ነው እናንተም ይሆን ልትሰጡኝ አይደል በቃ ጨርሰናል አይደል እሺ በቃ ያረዳል በቃ በቃ እሺ በቃ ጨርሰናል አዲስ እረኛ በጣም ትናንትና ማታ ላይብረሪው ዘንድ የሚገርም እኮ ነው የሚገርም እኮ ነው እንዲህ የሰው ልጅ በቃ እንደው ማንነቱን ስቷል የፈጣሪ ያለ አንተ እንደው ዛፍ አስጠግቶ አፏን እየሳማት አይቼ ገርሞኝ ስጨርስ ደግሞ ተቆጨ ብለው ደግሞ እንደው የሚገርም እኮ ነው ላዲሻ እንዳትኩም ያዝናናኝ ነው ምን ይላል እነዚህ የወሬን እያወራሁ እናንተ ግን ማን
ሰላም ነው? አይደለም ሆን ብላችሁ ሲጀመር እኔ እኮ እንደዚህ ሆናችሁ ሴቶች እኔ ያልኩን ነገር ታስቀልብኛለህ። በቃ ካንቺ ነኝ በቃ ሌላውን ነገር ለኔ ጣለው ያልኩሽ ምናምን ነገር አንተ ነገር እንዳታስብ እሺ። ይሄ ነው መቼስ ግን ናቲሻ መሸ እኮ ምንድን ነው ትመጣለች? ትንሽ እንጠብቃት ትመጣለች። ምን ትመጣለች? አረግ ትመጣለች። ያቺ መንቻካ ጓደኛ ምንጭክ እያለች እኔ በመንገዱ አንዱ ጋር ቆማልህ ነው የሚሆነው። አንተ በቃ ሁልጊዜ እዚህ ነው በቃ ለየት ያለ ነገር ወጣ ያለ ነገር አትፈልግም። አረግ ወጣ ያለ ነገር ለምን በጅ አለም አረግ ምን ይላል? አልገባሽም? ሚስጥሩ አልገባሽም? ችግር የለውም። አይ ጉድ አላየንም። አረ እንደው እኔ እኮ ላይብረሪ ልገባ ነው መሆን አላንተው። አብሽር ትመጣለች። ደልኝ ምን ትመጣለች? የተወሰነ ጠብቀኝ። ታዞረኛለህ። በዛ ማዶ ተቀመጠን፣ በዚህ ማዶ ተቀመጠ። አሁን ደግሞ እዚህ መጣን። ትመጣለች። ከቆየ ነው ይብስራ እንደውም ያለ መከራ ነው። አታስቀይምህን ታፍታታለች ነው የሚለው። በለው አያ አንተው የተሸለቀቀ ፍየል መስላለህ መጣች እኮ አንተው። ጉድ አያ አንተው ራለማፈር የኔ ፍቅር ቤብ እንዴት እንደናፈከኝ ሪቪዲዮስ በጣም ይናፍቅሽ። ወይኔ ደግሞ ነግሬሽ የለ እንዴ? ለምን እኔ ማታ ቻው ሳልልሽ አትዝጊ ምናምን ነገር አላልኩሽም? ስልክ እኔ ሳልጨርስ አትዝጊ አላልኩሽም? ውይ ቤብ ደግሞ ታውቂለ እንዴ ማታ ምን እንደማደርግ ያልክ ጥፍሬን እየሰራው ነበር። አይካ ዛሬ ደግሞ እንዴት አባት ነው ማለብሽ? ረወዲያ እንዴ ምን እንደው ያማል ሲያስጠላ ምን ሆናል? ፍቅር እኮ ነው። ፍቅር? አዎ ፍቅር ነው። አላየንም። ፍቅር ይሄ ፍቅር ነው። ቤቢ እስኪ ተመልከተኝ በእናትህ። ካበላሽተኛል እንዴ? ፍቅር ጎዳሽ እንዴ? አዎ ይልቅ እንደው ስታስጠሉ የጉድ ያለ አይናቲ ጠባሻት እኮ አንቺው። መቼም እንደ ሴት ሁሉ ትምህርት ሁሉ የሚጠባ ቢሆን አንቺ ቆየሽ አንደኛ። አይ ይመለከታል እንዴ? ምን ይመለከተኛል እናቴ? በማገው ጥልቅ የሴት አለል ያስመለከተኛል እንጂ። ተረጋጉ እንጂ ኦኬ ጉድ። እውነትም ጉድ። የጉድ ሀገር ላሰችው እኮ እንደ ጥጃ እናንተው። የጉድ ሀገር። በቃ ምንድን ነው አንተ? ተረጋጉ እንጂ እሱን ያልኩሽ አንዬ ተወቁ። ኦ ደለለኝ ናትሻ ደሌክስ በይ በላት እንጂ አንተው ምን ትላለህ? ይቺ ገገማ ናት እንዴ? ዋጥ ረጅብ ይዋጥሽ አያ ተንዘፈዘፈችብኝ እኮ እንዳንዳች ነገር እናንተው። አንቺው ወይ ግን መሆነሽ ነው የኛይቱን ሀገር እብድ መስለሽ መጣሽ በይ። ምን አገባክ? አረ ኳስ በመሬት አይደለም። ቆይ ስለኔ ያለባበስ ሬት ስጥ ያለው ሰው አለ? ይህ ምን አባሽ ሬት ነው ደግሞ?
ኧረ ኳስ በመሬት ምንድን ነው? ቀስ ብላችሁ ተነጋገሩ እንጂ። እየሰማከው ፋንዬ ደልክ ሲያልኩሽ እሱ ተዋወቁ። በሉ ተዋወቁ። ሃይ ወዲያ እንዴት ነው የሚጠረንፋት አንተው? what ኦሮግ አንተ ይችን ውርጋጥ እባክህ አፏን አዘጋልኝ። ምንድን ነው የምትለኝ? ውርጋጥ እኔን? ኧረ ኳስ በመሬት ወዴት ነው የምንሄደው? እንጂ ወደ ቤት ነው። የት እንሄዳለን? ወዴት ቤት ነው የምንሄደው? ወደ ቤት ነው የምንሄደው። እሱን ስንደርስ ታየዋለህና። አዲስ እረኛ ና እንጂ ግባ። ረክ አንተ እንዴት ነው? ኧረ ጉድ! አንተ ናቲ ወይ ይለል። ኧረ ጉድ! እያት ከዛ ከአንተ አልጋ በላይ ያለችው ቂጣም ወንድዳ የተቀመጠችው ያላት ምን አመጣሁት ነው? ቂጧና ምን እኮ ነው? ኧረ ይዝ ደግሞ ችኛዋን ተመቸች። እንደው የሚገርም እኮ ነው። ብቻ አንተ ላይ ሄደች አለም የሆነ ቤት አይደላችሁ? ረግ አንቺ ሌባ ለካ ማይ እየመጣሽ ነው እለም የምትይው? አውቄባችኋለሁ ሁለታችሁ። እኮ ነው። ኤኒዌይስ ስለዚህ እኮ ቤቢ በደንብ ነግሮኛል። ምንም እንዳታስብ። እኔ በቦሌምቢ ወፎር አስፈልጋለሁ። የድሮ ያስበላሽ አያ ናትዬ ድሮንም ይችም ቀጥራ ቀላል ነው ቀልቢ አይወዳትም። አረክ ወፍ አስበላለው ትበለኝ። እቺ ሸረሪት ግን ማን ራበኛለሽ? እኔ ራብ መቻልኩኝ። ይኸውልህ ምን ለማለት ፈልጋ መሰለህ ደልዬ ሔዋንን አስበላለሁ እያለች እኮ ነው። ማለቴ እንድትወድህ አደርጋለሁ፣ እንድትደውልህ አደርጋለሁ። ሔዋን ወይኔ አየኔ ነገር መች ገባኝ። እንደሱ ነው እንዴ? ዋ ቤትዬ በጣም ይቅርታ መች ገባኝ። አንቺው ናቲሻ ቤትዬ እኮ መልኳና ልብሷ ነው እንጂ እኮ አመሏ እኮ ድንቅ ነው። መልኳም ቢሆን እንዳሞራ ክንፍ ቤት ቀለም በዛበት እንጂ እኮ በጣም ሸጋ ነው። ዋይ አለባበሷም ቢሆን ሸጋ ነው። ባይሆን ግን ሰው ፊት አይቀርብም። ኤኒዌይስ ቤቢ ስላዘዘኝ ልጅቷን በደንብ አስፈልካለሁ። ናቲሻ ወዬ እቺ ልጅ ለነገር ነው የፈለገችኝ ወይስ ለጉዳይ ነው የፈለገችኝ? ምጥ ያስመጣትና ሰምጣታለሁ የምትለኝ? ዋት አንተ ደግሞ ይኸውልህ እሷ እኮ ለማለት የፈለገችው ደልዬ አሳምናታለሁ ያንተ አደርጋታለሁ እያለች እኮ ነው እንዴ? እኮ ወይኔ ጎሽ። እሺ እንደዛ ተሆነማ ቆይ እኔ የምልህ ቺክ ነው አይደል የምታገኘው? አዎ ልክ ነሽ። እሷ በባህሪዋ ብዙ ጊዜ ወንድ ስታይ ችክ ትላለች ተብሏል። የሆነ ግን ችግር የለም ግድ የለውም። ናቲ ራሱ እንደሚለው ሞድም የላት ብሏል። አንቺ ለማንኛውም ስለሷ ምን እንዳታስብ እኔ ገብቻ መስላታለሁ። ከዛ በፊት ግን እንደዚህ ሆነ ካታገኛት አንዳንድ ጫማና ልብሶችን ወጥተን እንገዛለን። እንዴ ቤትዬ እንዴ ምን አለ ይችልኝ? ምን ሆነ ይሄ? ናቲሻ እያት እስቲ ሸጋ እኮ ናት። ረብ ቦላሌቱን እስቲ እያት እኮ እማይ ጥጃይቱን ሽጣ ከገዛችልኝ ገና መተመንፈቁ ነው። እሙትላችሁ ምንም እኮ አልሆነም። አመት ሙሉ አንድ ልብስ አመት ሙሉ
ገና እኮ ነው። ገንዘብ ሴት ይመጣል። ለአሁኑ ችግር የለውም እንዳታስብ። ቤት ታበድርሃለች። አረ ባይሆን አንተ ማድረግ ያለብን ነገር ምንድን ነው? ቀጣይ ነገ ከነገ ወዲያ ፍየልክን ታሸጥና በቃ ትመልስላታለህ ማለት ነው። አይ እንደው ለሴት ብዬ ሴቲቱን እናቴን አደህየኋት። አየኔ ነገር ደግሞ በግ ፍየል ምናምን ይለኛል። ማን ፍየል የመሰለ ልጅ አንተን ነበር አሽከራ አድርጎ መሸጥ። ችግር የለውም በቃ ለአሁኑ በናትዬ ለክቼ ያመጣኋቸው አንዳንድ ልብስና ጫማዎች አሉ። እነሱን ትለካቸዋለህ። ኦኬ ምን እስቲ በቃ አስለክቼው ልምጣ። ና እየለካቸው ነው። እሺ አሳይሽው አንዴ ተነስቶ በቃ አሁን እየለካ ይመጣል። ታየዋለህ። ያስማማ ቀንሳቸው የነበሩትን ቀሚሶች ላሳይክ። ሱሪ እርክ ዋ እግዚኦ ጉድ! አንተ ናቲ ለሶስት ሰው የሚሆነውን አይደል እንዲህ አድርጋችሁ ለአንድ ሰው ያደርጋችሁት? ወይኔ ጉዴ! የቻይና ድንኳን መስሎልክ መጣ። አረ ድንኳን ይጣልልሽ አያ። ማን አባሽ ነው ድንኳን አንቺ? ሪቺ ዱካ እስኪ ሌላ ሳይንስ አሃ ያኛውን ቦላሌው ለብሽ ነው እንታ። እሺ ዴቫ ለፍቅረኛ የገዛላት አበባ ተመልከት። እኔ ከዚህ የበለጠ የሚያምር ስንት አበባ አለ አይደል? እንዴት አባቱ እንደሚያምር የተፈጥሮ አይመስለኝም። እኔ የምገዛልሽ ደግሞ ተፈጥሮ ነው። አረ ይሄስ እንደ ሐምሌ ጭቃ አላራምዳለኝ። አገር አይደለም የሚያክለው አንተው ምንድነው ደልዬ ዋኝበት እኮ ቤት ነው። ታያ የሚጆን ጆን የሚያክል ቦላሌ ውስጥ ከተተኸኝ ላልዋኝ ነው ወስላታ። እስኪ ሌላ የመጨረሻውን ሞክረው። ወዲያ የመጨረሻው ይሻላል እሱ። አዎ ያቺማ እኔም ወድጃታለሁ። አረገረገረገረገረ የት አባቱ ይህች ናት። በቃ ልብስ ማለት ይህች ናት። አረግ እኒ ነው እንጂስ አረግ እናትዋ እርብለው አቤት ማማሪ አቤት ማማሪ ለሂስ ፍየል ቢሸጥ ማያጎዳ ዋው 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 ናቲሻ ምንድን ነው የምትለው? ድሮውንም ይቺ ልጅ እኔ ከንፈሯን አጥቁራ ስትመጣ ውሻ መስለኝ ነበር። ምን እንደሚሻላት አሁን በጣም ያምራል። በቃ እኮ ኤልቪስ ፕሬስሊ ነው የምትስልከው። ማን ነው እሱ? የእናንተ ቀበሌ ሊቀመንበር ነው? ሊቀመንበር አንተ ናቲ ናቲ ምን ሆናል? ደለኔ ሞባይል ሄደ መሰጥበት አላየኝም። አይ
ምን ሆኗል ይሄ ልጅ? አንተ ናቲ ረገሩን አልዘ እዴ አጀ ኧረ ደግሞ ዛሬ እንዴት ነው? በጣም አምሮብሻል። ኧረ በስመ አብ ዛሬ በቃ ጠብ ነው የምናደርጋት። ሸጋ ነው። ኧረ የትም የለም። በጣም ያምራል። ዛሬ በቃ ሌላ ታሪክ። እውነት የምር ዛሬ በቃ አታልፈንም። ጠብ ምን ዋናው ጥብ የምናደርጋት ሔዋንን ነዋ። እንዴት ነው ታዲያ? ትንሽ ግን ኮሜንት ያስፈልጋታል። እስኪ አንገት ላይ ምንድን ነው እስከዚህ ድረስ እንትን ብለህ ፈታ አድርጋት። 1-2 ቁልፍ ምናምን ወርታች ወረድ። አይሆንም ናትዬ። ብርድ ይመታኛል እኮ ከተፈታ። ኧረ ደግሞ ምንድን ነው እንትን ምኑ እዚህ ጋር ያለው እጅጌ ይሄ? አዎ እጅጌው ትንሽ እሱን ደግሞ አንድ ዙር በቃ አንድ ዙር እጥፍ ወደ ላይ እንዲህ ወደ ላይ ትንሽ አንድ ዙር። የለም የቅሽር ያልኩት ልጅ ልታበላሸኝ ነው እንዴ አንተ? እሺ ደግሞ ይሄ ምንድን ነው ደግሞ የሰገሰግከው እስከ እንትን ድረስ እስከ ቁርጭምጭሚት በውስጥ በኩል ይሄ ምንድን ነው? ይሄ እሱ ምንድን ነው? ሰግስገ ምን ይላል ይሄ? እስቲ የኝ አማራብኝ። ምን አይደለም እንደሱ አይደለም። ደልኝ እንዴት ነው? እስኪ አይደለም እንደዚህ ኳሌታ ማለት ነው። ቀጭን ኳሌታ ፈታታ ተረጋጋ። እስኪ ተረጋጋ። ደልኝ ኧረ ናቲ የሚያምርብህን አታውቅም እንዴ? ቸኮች የትኛው ጠብ እንደሚያደርጋቸው ነው ያሳይካል። ፈታው እኮ አንተ በቃ እቺ እንደዚህ ታደርጋለህ እንዲህ። አዎ በቃ እቺ እንደዚህ ታደርጋለህ። እስኪ ዝም በለህ እኮ እንዴ ራቁቴን። እስኪ ተረጋጋ ደልኝ። ኧረ ይሄ ሰው እያመሳቆለ ወገ እቺ እንደዚህ ታደርጋለህ። እንዴት ነው ነገሩ? ከዛ ደግሞ እቺን ወጣ ታደርግና አዲያ ቸኮች የሚወዱት እንደዚህ ስትሆን እስኪ ተረጋጋ። ሱሪ ደግሞ ምንድነው? ሳምባህን ልታፈርጠው ነው እንዴ? እንዴ ለቀቅ አድርገህ ከዛ ሲሽከታ ሲዛታለህ። ይሄ ሰውዬ ምን ይላል? እስኪ በቃ እንደዚህ ታደርጋታለህ። አያ በቃ እንደዚህ ነው መሆን ያለበት። እንዴ አዎ በቃ አሁን እንዲህ አምሮብኛል። ጠብ ነው በቃ ጠብ። ኧረ አንተ ሴት አስመስለኸኝ አሁን እንዴት ነው ጠብ የምትለው? ኧረ እንደዛ ነው የሚያምርብህ። እባክህ ልታስገባው አይደለም የናትዬ ምን ሆነሃል? አላየኸኝም ማለት ነው አይደለም? እንደው ምን እንደሚሻልህ እኔ አላውቅም። አይደለም ናትሻ ምን ይላል ይሄ? በስመ አብ ቀሚስ አደረገው እኮ ምንድን ነው እንደዛ ነው የሚያምረው? አይደለም ግን እኔ አንተ ነው የምታውቀው። ወይ ላሳይሽ ናቲ። ወረረረረ አባ እንደው ስንት መከራዬን አይቼ እንትን ያልኩት ነው። ይሄው ይሄው ኧረ እንደሱ አይበላም። ደልክስ ምንድን ነው? አይደለም እንዴ ቲኳ እንዴ አይናቲ ጭራሽ እሱንም ቆልፍከው? እንዴት ብዬ ነው እንትን የምለው? ወይ ላሳይህ እኮ ኦሮ አንተ እንዴት አድርገህ ነው የፈታኸው? እስቲ የኛውን ችንች እናደርግና እሺ ይሁን። እስቲ የኛን ይሁን። እሺ ሙሽራ አልመሰልኩም። እሺ አሁን ይሁን እውነት በቃ ኧረ ናቲ እስቲ በቃ ናቲዬ ግን ሳገኛት እና አባቴ ነው የምለው። በቃ በጣም ታደርጋት። ዛሬ ጠጋ ትላለህ ትጠጋታለህ። እሷ እሺ ምን ማድረግ እንዳለብህ ምናምን እናሳያለን ማለት ነው። ኮታ ምን አባቴ ልበላ ታሳየኝ? ዛሬ ጠብ ነው የምናደርጋት። እሺ ታ ምንድን ነው የምላት? በቃ ኩል ትመስላለህ። ኩል ኧረ ኩል ከበደ ሴት በፍጹም አላደርገውም። እንደዛ አይደለም። ምንድን ነው እንደዛ አይደለም። በቃ ኩል ትመስላለህ። በቃ ስልህ አለ አይደለም በቃ አለባበስህ ምናምን ሴቶች ኩል ይወዳሉ እና እንዴት እንደሆነ ላሳይህ። በቃ ከዛ በኋላ ምንም እንዳያሳስብህ በቃ እግራችን ሰራ። ኩል ማለት ምን ማለት ነው? ናቲ ላሳይህ እንዴት እንደሆነ ልንገርህ። ኩል ማለት እንዴት ነው? በቃ አሃ ዋ እሱማ አባቴ ነው። አንተ አልከን የመንገድ በይ እዚች ግዲ ሙልፍት እንዳትይ ብዬ እስተማተ ማሰሪያው ነው የምነግራት። አይደለም እንደሱ አይደለም። እንዴት ነው? በቃ ኮራ ትላለህ። ቀብራር ኮራ ብቻ በቃ ቀብራር ትላለህ። በቃ አረማመድ እጅህን ስትከታለህ በቃ እሷ ጋር ስትደርስ ታወጣዋለህ። አንድ እጅ በቃ አላ ትመለሳለህ ማለት ነው። እንከስ እያልሁኝ እንጂ እንከስ እያልሁኝ መመለስ አይደለም። እንዴት ነው? አይደለም ይኸውልህ እሺ እንዴት መሰለህ በቃ እሷ እየመጣች ነው አይደል? እሺ በቃ ጠብል እናደርጋታለን ዛሬ እኮ በቃ ይኸው እንደዚህ ብለህ ትጠብቃታለህ። ሁለት እጅህን ስትከታለህ እሺ በቃ አለች አይደል? በቃ ጨርስ። ቀላል ነው። እስኪ አሳየኝ። እሺ በቃ አሳየኝ።
እስኪ ልይዝ ይሄው ና አይ እንዴ ከታለ አይደለም ታንዴ እንደዚህ ትላለህ እንዴ እግርህን ትንሽ ጠበብ በቃ ጠበብ ይኸው በትከሻ ልክ በቃ በትከሻ ልክ አድርገው ግን እሺ እንደዚህ ትላለህ ትንሽ እንደዚህ እሺ ፊት ለፊት እሺ እኮ እየመጣች አይደል ከዛ እየመጣች አይደል እሺ በቃ እንደዚህ ትሆናለህ እሺ እሺ ታደርግና እሺ በቃ ጀስት ወክ ይኸው ላሳይህ እኮ እስኪ ልይዝ እንከስ እሺ ናቲ እንዴት ነው አይደለም እንደሱ አይደለም እንዴት ነው አልቻልኩበትም ና ላሳይ የመጨ ላሳይ እሺ እዚህ ጋር ትቆሚያለሽ በቃ ይኸው ኩል በቃ ኩል ትሆናለህ እኮ ከዚህ ቀራ ማለት ነው እግር በታክሻ በቃ በትክሻ አለ አይደል በሾልደር እሺ በቃ በሱ ፊት ለፊት አድርጋለህ ስትሪት አድርጋለህ በቃ ይኸው እዚህ ትቆማለህ እሺ በቃ ጀስ ወክ አረክ ተላለ በቃ ችኮናት እስኪ ያሳየኝ እስኪ ልይ እሺ ይሄ እስኪ በይ አይደል በታክሻ በሾልደር በዚህ ስትሪት ከዛ እንደዚህ ታደርጋለህ ጀስት እንችላለሁ በቃ ወክ ታደርጋለህ ማለት ነው አይ በቃ ጨረስክ ከዛ በኋላ በቃ ጨርሰህ አንደኛ ነው በቃ ረክ ያግባልኛው ከዛ በኋላ በቃ እሺ ፋን በቃ ጠብ ነው የምናደርጋት እኮ እሺ ከዛማ ደግሞ እሺ ድምፅህን ማለት ነው ወፈር ታደርግና ታድንቃታለህ ወፈር አድርጌ ወፈር አድርገህ ታድንቃታለህ ማለት ነው እሺ ያው ላሳይ በቃ እስኪ በጣም ታታሪና ጎበዝ ተማሪ ነሽ። ሁል ጊዜ ስታጠኝ ነው የማይሽ። በጠናታም በሞት ናቲሻ እንደሱ አይደለም ያልኩ እንዴት ነው በቃ አይደል ታድንቃታለህ ታምሪያለሽ በቃ ቆንጆ ነሽ ታምሪያለሽ በላት እሺ እሺ ወግድልኝ አባው እኮ ታዲያ አሁን አሳየ እንዴት ትሰቀለኝ ነው እሺ ላሳየ ኧረ ናቲ እባክህ ሔዋን እኮ ነች እሷ እኮ ናት እሷ ናት እንዴ እሺ በቃ እሷ ናት እንዴ ናት እያትነግረኝም ነበር በቃ እሺ እሷ ናት አባ እሺ 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 አሳየ ቀስ እሺ ቀስ እሺ እሺ ቀስ በል ወልፋም ወፍራም ከዛ ቀስ እጅ ምን ያደርጋል ናቲሻ ሀይጋ ነው እንጂ እሺ ከዛ ቀስ ለተጠጋትና እሺ አይን ምን ያደርጋል ናትዬ ከዛ ቀስ አይን እያየ እጇን ፀጉሯን እንደዚህ ስትነካለህ ቀስ እሺ ትስማታለህ ማለት ነው ጉንጯን ነው አይ አገጯን ነው እና ግንባሯን በዚህ በሱቃ ነበር እንዱ ግንባርክን ማለት ማንን ነው ቀስ በል እንደዛ እኮ አይደለም እንደዚህ ተረጋጋ እንጂ ቀስ በል እንደዛ እንደዚህ ፈልጊ እኮ አይደለም በቃ እንደዛ እኮ እሺ ታከል ምኗን ነው የምስመው ከንፈሯን ትስማታለህ በቃ አለቀ አንተ የሰው ፊት ሰማል እንደዛ ነው የሚወዱ ሴቶች እንደዛ ነው የሚሆኑ ወግድልኝ አቦ ይስፋፋል ስምን ምን ይላል መቼውንም አይገባህም ማለት በቃ መቼውንም ልትረዳኝ አትችልም በቃ እኔ ዝም ብዬ በቃ ልፋቴ ወይት ነው በቃ ቤት ይሻለኝ አይደለም ናትዬ እሺ እስማታለሁ አይደለም እሺ ናትዬ እሺ እስማታለሁ እሺ ችግር የለም አንተ በቃ እሄዳለሁ ችግር የለም እሺ እሺ ባልኩ የእግሯ አለም ቢሆን እስማታለሁ ናቲ ደግሞ ትካተበ ረግ እሺ ባልኩኝ እሺ ናትዬ እሺ ባልኩኝ እስማታለሁ አይ እሺ እስማታለሁ አባላ አይደለም
አይዞህ እንዳፈራ ይኸውልህ ደልዬ በዚህኛው ጥግ ሆኜ እያንዳንዱ የምታደርገውን ነገር እያየሁ ነው። አዎ ምርጥ በል እንዳልኩ ኮራ ጀነን እያልክ ተንጎራድድ። ደለለኝ እዚህ ጋር እያየች ነው። ሂድ ወደ እሷ ጋነሽ ነው ተቀመጥ እንጂ እዛ ጋር ይሻላል። እዛ ጋር ሂድና ወንበሩን ስባ አስቀምጣት። ወይኔ ልትቀመጭ ብለሽ ቆይተሽ ነው እንዴ? አይ ኧረ አውራት ዝም አትበል። ልጁ ምን ሆኗል? አይበላት አንተ አንተው ለማራካት እንዲህ ሀይ የምላት ሬዲን ባዣ። እሺ ስታይ ጥቀሳት ጥቀሳት። አረ ጥቀሳት ባለፈው እሺ እና ደህና ነህ ደለለኝ? ደሌክስ በይኝ እንጂ ስላገኘሁ ደስ ብሎኛል። ናታ ደስ ላይልሽ ኖሮ? አቤት ደስ ብሎኛል በላት። ማለቴ ያው እኔም ደስ ብሎኛል መሰል። ሰላም በላት አግ ፋታን ትንሽ ትጠብቅ። የታባቷ ደለለኝ? ኧረ ሰላም በላት። ሰው ፊት ዘርግታ አረ ልታዘዝ? አረ እናቴ ወይ እኛን ምንም የምትታዘዥን ነገር የለም? አቤት ምንም የምንልክሽ ነገር የለም። ቆይ የሆነ ነገር ይምጣ እንጂ እራት እንብላ ደለለኝ? ረግ ዋ አሁን እኮ ነው ተካፊው ራቴን አውጥቼ ባገልግል ቋጥሬ ያስቀመጥኩኝ። ረግ ታንተው እንዴ አንቺ አብረን እንብላ። ወይና አምጪ። ምን እውነቴን እኮ ተራበሽ አመጣዋለሁ ነው እላለሁ። ደግሞ ጎበዝ ተማሪ ስለሆንክ ኮርቼ ይባል። አረ እሺ አረ እሺ እኔም በጣም ጎበዝና ታታሪ ጠንካራ ተማሪ መሆንሽ ልነግርሽ ወዲያለሁ። ደግሞ እኮ ሁሌም እኮ ስታነቢ ነው የማይሽ። ቆንጆ ነሽ። ለማንኛውም ግልጽነት ደስ ይላል። ግን ምን ነው የወደድከው? አይሚን ምን ነው የተመቸ? እሺ አራቲ ምን ነው የወደድከው? ምን ነው የተመቸ እያለችኝ ነው። ምን ልበላት? ያለሽ ምናምን በላት። አሁን ለምሳሌ ሄሎ ናቲ ናቲሻ ለልሳኔ ዘጋ አንተ አልመለስክልኝ። ምን እንደተመቸ አልነገርከኝም እኮ። አዎ እንዲያው ይቅር ተይው። አረ ንገረኝ። አረ ተይው ይቅር። አረ ንገርሽ። አዎ አይዞህ አትፍራ ንገረኝ እንጂ። አይ እንዲያው ይቅር ይሻል ነበር። ንገረኝ። ኋላ ግን ተይ። አረ ዋ ብያለሁ እኔ። አረ ያ ተሆነማ ይማ እንዲያው ደስ ያለኝ ቂጥሽ
Cheers. Cheers. أنا الشيء زيارة يا كبرلي حواليك حرك አረቀስ ቀስ ብለህ ጠጣ። ረገ አንቺው እማ የኛን ሀገር ቅራሪ አይደለም እንዴ የሚለው ረግ አሃ እንጂ ምን እንደጀ እንጂ እጅማ አይ ለማንኛውም ግልጽነት ደስ ይላል። አረ እሺ ልጫት ረግ እሺ ምን እንጫወት ገበጣ ትወጃለሽ? ያው ደሞ የለም ገበጣ አይ አንቺው ሄዋን ረግ አንቺው ወዶሎ ዘፈን እኮ ለቀቁት። አሬ መድኃኒዓለም ያለ ምኖቹ ናቸው? አይ አቋረጡት እኮ አንቺው። ረግ ምን የመሰለ ዘፈን አይ አጀባጀብ አይ ቢያስጨርስ በጣም ነው ያዝናናኝ። ደስ ትላለህ። አረ እውነት ደስ አልኩሽ? እሺ አሃ ሻንትች ጀሪ ደግሞ ዛሬ እንዴት አባቱን ያማረባት! ኧረ ውበት! አንተ ምንድነው ብቻ ነው ተመሳሰተው? እስኪ ያሳየኝ። እረዳሽ ውበት ይላል ይሄ ነው አባቴ። እስኪ አየሻጋ
እንዴ አንቺ እስኪ በቃ እቺ ልጅ እኮ ትጓጓለች አልኩ። እናቱን አባቱ ነው የሚያክለው። በቃ ሌላ ታሪክ አልኩሽ። ያበደ ነው ብራዘር፣ ያበደ ትላለህ። ያበደ ነው። ኧረ በስመ አብ ናቲ ይላሽ ተደነቅ ይላል። በዚህ ነው ዳድ እንዴ እየት ነው የምታመጫቸው ግን አንቺ? ምን ናቲ ደሊ ናት። በቃ ዛሬ ደሊ በቃ ጭርስ ሰርጋ ነው የመጣችው። ሪላሽ በቃ ዛሬ በቃ ደሊ ሌላ ታሪክ። በቃ ዛሬ አሰማምጥሽ ባንድ ባንዱ እያልሽ ግድ ነው እንደዚህ መልመድ አለበት። ዛሬ ጨርሳለሽ ማለት ነው። አንተ ናቲ ጭራሽ እዚህ ተጋድመህልኛል አንተ። ልቀቀኝ! ጭራሽ ተቀምጠሃል። ወይኔ ፈይ ተቀምጠሃል አንተው። ተው እንጂ ልቀቀኝማ! አንተ ቆይ ተረጋጋ እንጂ። እኔን እዛ ጓርዳህ አንተ እዚህ ተጋድመህ ስልክህን ትነካካለህ። ወይኔ አንተ ሰው ልቀቀኝ ነው የምልህ። አረ ምን አደረኩኝ? ከዚህ በላይ ምን አባል ታረገኝ? አዋረድከኝ እኮ አንተ ሰውዬ። ምን አለ አረባ ከደልክስ ተረጋጋ እንዴ! ምንድነው? ወይኔ እዛ ሰው ፊት አስመታኝ። ወይኔ አረደልክስ አንተ ምንድነው? ተረጋጋ እንዴ! ደረጃ እንዴ! ተውኝ እስኪ እንደው ውሃ አላደርገው እንደው ልቀቀኝ። ምን አድርጌያለሁ እኔ? እሺ ምን አደረኩኝ? እንደው ወይኔ አረደልክስ አተውኝም። ተው እንጂ እንዴ! ደልክስ እሺ ቻልኩ እነሱን ተረጋጋ። ከተማራችሁ ሰዎች አላችሁ እንደናንተ ችግር የለውም። ተረጋገሩ። ኧረ ተውኩ እኮ እኔ እኮ ተው ትቼ። ኧረ የለኝ አንተ ምንድነው? አንተ ያደረኩኝ እኔ ምን አድርጌያለሁ? እኔ ምን ተነጋግራችሁ ችግራችሁ ፍቱ እንጂ ምንድነው? አንተ ሰውዬ ይረዳሃል። በጥፊ አስመታኝ እኮ ነው የምልህ ሰው ፊት ሰው መሀል። አንተ ምን አድርገህ ነው ደግሞ? በእናትህ እኔ ምን አደረኩኝ? እኔ እኮ ካርዱ ዘግቶብኝ እኮ ነው። እኔ ምን ማድረግ አለብኝ? እሺ እና ታዲያ ቢዘጋብህ አትመጣም? ኧረ ላይ ምን ብዬ ነው የምመጣ? ከመጣሁኝ ትፎገራለህ ብዬ ነው። ይፎገር ምን አባት? በእናትህ ደልክስ ምንድነው? ኳስ ይኸውልህ ፀጉሯን ስትነካ ጠብቃ ሳማት አለኝ። እኔ ልስሙ ስል በጥፊ ወይኔ ካርዱ አለቃ። እኔ ምን ላድርግ? እሺ ካርዱ ዘጋብኝ። ሙላል ስል ነበር አይደል እንዴ? ለምን አትሞላም ነበር? አረ ተወኝማ። ተወኝ ተረጋጋ። የስ ይማል ሔዋን ደወለች። ሔዋኔ እንዴ? እሷ ናት እንዴ? ሞራይነች ፈልጋት ነው። እንዴት አንተ ፈልጋት? ተጣልተናል እኮ ቅድም መትታኝ። ሴቶች እንደዚህ ናቸው። በቃ ለመሽኮርመም ሲሉ ነው እነሱ። ሴራቸው እኮ በጣም ብዙ እኮ ነው። ስለማትረዳቸው እኮ ነው። ያው እንዴ ነው? አዎ አረክ ናላንሳው በቃ አንሳና ወራት በቃ ደልይል ምናምን በላት። አረ አወራታ እሺ ወራት ሄሎ ደግሞ ድምጧ እንዴት ነው በስልክ የሚያምረው? ወይ ሃሎ ሄሎ፣ አይሰማም? ኧረ ይሰማል እናቴ። ይቅርታ አድርግልኝ። ይቅርታ አለች ናቲ። ለካ የለም ይላል ይሄ። አይ ሄሎ ወይ እንደው አይ ያንቺ ነገር እንደው ከቶ ምን አስቸገረሽ? ኖ ፊትህን በጥፊ መታው እኮ። አረግ ምን ትላለች እቺ ደግሞ? እንኳንስ አይደለሽም አንቺ ይቅርና። አይ አረ እንኳንም ደግ አረግሽኝ እናቴ። እንኳን አንቺ አይደለም ይቅርና ስንት ዘመን ሙሉ ውርጭ በጥፊ ሲመታው የከረመ ፊት። አረ ችግር የለውም እናቴ። ኖ ጥፋቱማ ትልቅ ነው። ባይሆን ግን ከፈተና በኋላ የይቅርታ ምሳ ጋር ምን ምሳ? አይመጣ ምሳ አይመጣ። አይ ተመስገን። አይ አረ ነው እንዴት አባቴ ነው። ተመስገን። ሄሎ ሃሎ አይሰማም?
ይሰማል ይሰማል። እንዴት ነው ታዲያ? ለፈተና እየተዘጋጀ ነው? አይ እውነትም ፈተና። ምን አልከኝ? አዎ እየተዘጋጀሁ ነው። እንዴ ቶሎ ጀምር እንጂ ፈተና እኮ ደረሰ። እሺ ይቅርታ አድርገህልኛል አይደል? ምን ቆርጦኝ? አዎ። ስለዚህ ከፈተና በኋላ እንገናኝ። እሺ ሃሎ ሔዋኔ ሃሎ። አይ አቋረጠባት መሰል። ይዝጋቦ አይመታደል እንደሌላው ጊዜ ኮርጃለሁ የሚባል ነገር የተሰጣችሁ 1 ሰዓት ነው። በ1 ሰዓት ውስጥ መጨረስ አለባችሁ። ኮርጃለሁ ብትሉ ፈርማለሁ። ጥያቄ ካላችሁ ደግሞ እያወጣችሁ ነው የምትችሉት። ምንም አይነት ረብሻ አልፈልግም። ፈተናውን ሽብኝ ይኩላት ደቂቃ የቀራችሁ ጨርሱ።
ጨርሱ። ደለለ 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 ደለለኝ አትሰራም እንዴ? ለነገሩ 3 ደቂቃ ነው የቀረው።